ሰዓት በመጨረሻም አድማጮች በርካታ ተጫዋቾች 40 ዓመታቸው ላይ ሳይደርሱ 30ዎቹ ቤት ነበር የቀሩት። ሮናልዶ ግን 40 ቤት ሆኖ እንኳን አሁንም ትልቅ ዋንጫ እያሳካ ይገኛል። ለፖርቱጋል እጅግ በጣም የተለየ ምሽት። በጣም አስደናቂ ምሽት ለፖርቱጋል። ታዲ ክርስቲያኖ ሮናልዶ በጣም ስሜት ያወራው ከደጋፊዎች ጋር ደስታውን እየገለጸ ነው የተመለከተው የምንገኘው። ከክርስቲያኖ ሮናልዶ በፊት ፖርቱጋል አይታ የማታውቀውን ወግ ነው ከክርስቲያኖ ሮናልዶ ጋር እያሳየች እየተመለከተን የምንገኘው ማለት ነው። ከሱ በፊት አንድም ጊዜ ለፍጻሜ ገብታ የማታውቀው ፖርቱጋል ከሱ በኋላ ለ5 ጊዜ ለፍጻሜ መብቃት የቻለች ሲሆን በሶስቱ የዋንጫ ባለቤት መሆን ችላለች። በኔሽንስ ሊጉ ደግሞ ከፍተኛ አሸናፊ መሆን ችላለች ለሁለት ጊዜ ዋንጫውን በማሳካት። በሶስቱም ዋንጫዎች ላይ ደግሞ ክርስቲያኖ ሮናልዶ የታሪኩ አካል የመሆን ብቻ ሳይሆን የነበረው አሻራ ያሳረፈው አሻራ በጣም ከፍ ያለው ታዲ በ40 ዓመቱ እንኳን በዚህ የኔሽንስ ሊግ ጉዟቸው ላይ የነበረው አሻራ በዚህ የፍጻሜውን ጨዋታ በግማሽ ፍጻሜውን ጨዋታ ላይ በጣም አስደናቂ እንደነበረ ተመልክተናልና ፖርቱጋሎች ከሁለተኛው አጋማሽ በኋላ ላሳዩት እንቅስቃሴ ይገባቸዋል ብለን መናገር እንችላለን። በጣም ስኬታማ ቅያሬዎችን ነበር ማድረግ የቻሉት። እነ ሩበን ኔቬዝ እስከ ፔናልቲ ሹታውት ድረስ በጣም አስደናቂ ፐርፎርማንስ ነበር ተቀይረው ከገቡ በኋላ ማሳየት የቻሉት። ራፋኤል ሌዮ በጣም ለስፔን ብሔራዊ ቡድን ተከላካዮች ፈተና የነበረ ተጫዋች ነበር ተቀይረው ከገባ በኋላ በጣም ጥሩ ቅያሬዎችን ሮበርቶ ማርቲኔዝ ማድረግ እንደቻሉ ተመልክተናልና ውጤት አይገባቸውም ብሎ ለመናገር በጣም አስቸጋሪ ነው። ቆንጆ ከፍ ያለ ጥራት ያለውን ጨዋታ ተመልክተናል። ታዲ የኔሽንስ ሊግ ጨዋታዎች በዚህ ልክ ጥራት ሲኖራቸው መመልከት በጣም የሚያስገርም ይመስለኛል። የፍሬንድሊ ጨዋታዎችን ለማስቀረት ተብሎ የተጀመረ የውድድር መድረክ በዚህ ልክ ጥራት ያለው ጨዋታዎችን በተደጋጋሚ ማስመልከቱ በጣም የሚያስገርም ይመስለኛል። ኑኖ ሜንዲስ ለኔ የጨዋታው ኮከብ ነበር። በፖርቱጋል በኩል ወደ ጨዋታው ለመመለሳቸው ከአንዴም ሁለቴ ከመመራት ተነስተው ግብ ላስቆጠሩባቸው እንቅስቃሴዎች በማስቆጠሩም ሆነ በዲፍሌክሽን ያቺ አሲስት ያደረገበት መንገድ በጣም አስደናቂ ነበርና የጨዋታው ምርጡ ተጫዋች ነበረ ብዬ በድፍረት መናገር እችላለሁ። ማጥቃቱን መከላከሉን ሰፖርት ሲያደርግ የነበረበት መንገድ በጣም አስደናቂ ነበረ። ይገባቸዋል ነው ማለት ይቻላል። ታዲያ የስፔን ብሔራዊ ቡድን በመጀመሪያው አጋማሽ በጣም የተሻለ ቡድን ነበረ። ከዛ በኋላ ግን ጫና ውስጥ የገባ ብሔራዊ ቡድን እንደነበረ ተመልክተናል። ታዲያ